የዓለም መንግስታት ጦርነት ሲያውጁ ሁሉም ከቀጠናው ሲሸሽ ወደ ጦርነቱ እምብርት የሚገሰግሱት እነዚህ ዶክተሮች እነማን ናቸው? ዶክተርስ ዊዛውት ቦርደር ኤምኤስኤፍ የዛሬው ኤንጂኦ ፋክትስ ታሪካችን። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1971 ፈረንሳይ ውስጥ ነው። በናይጄሪያው የቢያፍራ ጦርነት ወቅት የቀይ መስቀል ማህበር ዶክተሮች ያዩትን ግፍ ለዓለም እንዳይናገሩ በሚስጥር አስረዋቸው ነበር። ነገር ግን በበርናርድ ኩሽነር የሚመሩ ጥቂት የፈረንሳይ ዶክተሮችና ጋዜጠኞች ይህንን ተቃውመው ድርጅቱ የሚመራበትን ዋና መፈክር we know that silence can certainly kill ወይንም ዝምታ ሰዎችን እንደሚገድል በእርግጥም እናውቃለን የሚል መፈክር ይዘው በዚህም ህግና ድንበር ሳይገድባቸው እውነቱን ለዓለም ለመናገር ኤምኤስኤፍን መሰረቱ። ኤምኤስኤፍ በዓለም ዙሪያ 24 ብሔራዊ ቅርንጫፎች አሉት። ለምሳሌ ኤምኤስኤፍ ሆላንድ፣ ኤምኤስኤፍ ቤልጅየም፣ ኤምኤስኤፍ ፍራንስ፣ ኤምኤስኤፍ ስዊዘርላንድ በመባል ይታወቃሉ። በአሁኑ ጊዜ በ72 ሀገራት ውስጥ ይሰራሉ። የሚገርመው ከትላልቅ መንግስታት አንድም ሳንቲም አይቀበሉም። 90% በላይ በጀታቸው የሚመጣው በዓለም ዙሪያ ካሉ 7.5 ሚሊዮን በላይ ከተራ ግለሰቦች ለጋሾች ነው። ይህ ደግሞ የፈለጉትን እንዲናገሩ ሙሉ ነፃነት ሰጥቷቸዋል። ነገር ግን ሰብአዊ እርዳታ ማድረስ በደምና በህይወት ዋጋ ያስከፍላል። አስከፊው የኩንድስ ሆስፒታል ጥቃት እንደ አውሮፓውያን አቆጣጠር ጥቅምት 3 2015 ዓ.ም በአፍጋኒስታኗ ኩንድስ ከተማ የሚገኘው የኤምኤስኤፍ ድንገተኛ አደጋ ሆስፒታል በአሜሪካ የአየር ኃይል ተዋጊ አውሮፕላኖች ተደብድቦ ሙሉ ለሙሉ ወደመ። በዚህ ዘግናኝ ጥቃት ታካሚዎች አልጋቸው ላይ እንዳሉ ተቃጥለዋል። 14 የኤምኤስኤፍ ዶክተሮች ነርሶችን ጨምሮ በአጠቃላይ 42 ንጹሃን ዜጎች ህይወታቸውን በግፍ አጥተዋል። ወደኛ ሀገር ኢትዮጵያ ደግሞ እንደ አውሮፓውያን አቆጣጠር በ1984 በእኛ ደግሞ በ1977 በታላቁ ረሃብ ወቅት ወሎ ውስጥ ኮረም ላይ መጡ። በወቅቱ የነበረው ደርግ ሰዎችን በኃይል የማዛወር ፖሊሲ ሲጀምር ኤምኤስኤፍ በግልጽ በመቃወም ከሀገር እንዲወጣም ተደርጎ ነበር። ግፉ ግን እዚህም ላይ አላበቃም። በቅርቡ እንደ አውሮፓውያን አቆጣጠር ሰኔ 24 2001 ዓ.ም በትግራይ ክልል እርዳታ ሲያደርሱ የነበሩ 3 የኤምኤስኤፍ ባልደረቦች 2 ኢትዮጵያውያን፣ 1 ስፔናዊት መኪናቸው ላይ በተከፈተባቸው ጥቃት ህይወታቸውን አጥተዋል። ይህ ድርጅት ዛሬም በአማራ፣ በትግራይ፣ በአፋር፣ በሶማሌ ክልሎች ህይወቶችን እያተረፈ ይገኛል። ቀጣይ የየትኛውን ዓለም አቀፍ ኤንጂኦ አስደናቂ ታሪክ መስማት ትፈልጋላችሁ? ኮመንት ላይ ጻፉልኝ። ፎሎ ማድረግ እንዳይረሳ። መልካም ቀን።